ቤተክርስቲያን አንዳንድ ጊዜ ሹመትም ይነገድባታል፣ አንዳንድ ጊዜ ዘርም ይሸቀጥባታል። እግዚአብሔር ኢየሱስ ክርስቶስ የነገረን ይህን አሳልፎ ነበር። ነገር ግን ዛሬ ቤተክርስቲያን ምኩራብ ነች። እንዳውም ምኩራብ ይሻል ነበር። ውጡ ሲባሉ የወጡ ናቸው። በሬዎቹ ጅራፍ ተነስቶ ሲነሳባቸው የወጡ ናቸው። ዛሬ ቤተክርስቲያን ተመጥቶ ጅራፍ ቢነሳ ጅራፍ ያነሳል እንጂ ማን ይወጣል? ትክክል አይደለም ቢባል ማን ይሰማል? ማን ይሰማል? በእውነቱ ማህበረ ምእመናኑ ጭምር የሚነገድበት ነው። የታወቀ ነው። ይሄ ተሰብስበን እንዘምራለን፣ ትርፍ የለም። እግዚአብሔር አልተገኘበትም፣ ቃለ እግዚአብሔር አልተደመጠበትም። ከዘፈን ያላነሰ ጭብጨባ፣ ድልቂያ ጨፍረን እንለያያለን። ከዚህ የተሻለ ምን ንግድ አለ? ነገር ግን ቤቴ የምን ቤት ነው? የምን ቤት ነው? ማህበረ ምእመናን የምን ቤት ነው? የጸሎት ቤት ነው። የምን ቤት ነው? እኛ ስንሰበሰብ እግዚአብሔርን ማግኘት እንጂ መነገድ አይደለም የምንፈልገው። እኛ ስንሰበሰብ ቃለ እግዚአብሔርን መስማት እንጂ በማህበራችን እንዲነገድ አይደለም የምንፈልገው። እሱንማ ክርስቶስ ነገረን። ቤቴ የጸሎት ቤት ነው፣ አትነግዱበት፣ በሬ አይገዛበት፣ ርግብ አይሸጥበት፣ በግ አይሸጥበት ነገረን። ይህንን ነው እኛ ልናደርግ የሚገባው። ግን ጊዜያችንን እንደምታዩት ነው። እኔ አቅም አነስ ካለኝ፣ ዕውቀት አነስ ካለኝ፣ ሕይወት አነስ ካለኝ መጥቼ የምገባው እናንተ ጋር ነው። የእናንተ ወንድም ብሆን ከዚህ ቤተ ክርስቲያን ተባረርኩ እላችኋለሁ። የእናንተ ወንድም ብሆን የእናንተን ሐሳብ ባነሳ ሹመቱ ቀረብኝ። የእናንተ ቤተሰብ በመሆኔ የኛው ስልጣን ተነጠቀኝ እላለሁ። እናንተ ትሰበሰባላችሁ፣ ጥሩ ይነገዳል፣ በእውነቱ ጥሩ ይሸቀጣል። ዛሬ የሆነው ይሱ ነው። ምእመናን በቋንቋ ያልተሸቀጠባቸው፣ በዘር ያልተሸቀጠባቸው፣ በተራራ በወንዝ ያልተሸቀጠባቸው ጊዜ የለም። የገጠመን ያ ነው። የሚያለቅሱ እነሱ፣ የሚሸጡ ምእመናን፣ የሚለወጥባቸው ምእመናን። ነገር ግን ቤቴሰ ቤተ ጸሎት ይሰማይ። ቤቴ የምን ቤት ነው? የምን ቤት ነው? የንግድ ቤት ነው? የመነገጃ ቤት ነው? የመሸቀጫ ነው? ሹመት ማግኛ ነው? የገሌ ዘር ወንዱ መባባያ ነው? ምን መባያ ነው ታዲያ? መጸለያ ነው፣ እግዚአብሔርን ማግኛ ነው። ሰውነታችንም የእግዚአብሔር ቤት ነው።